ወደ ሌሎች መረጃዎች ድረፍ ይህን ሰውዬ የሚያስታውሰው አለ ብዙዎች አስረውት ይሆናል ገድለውት ይሆናል ይያሩ ነበር ለካ በህይወት አለ የዛሬ 6 ዓመት 7 ዓመት አካባቢ አብይ አህመድ ወደ ስልጣን ሲመጡ ከጫፍ እስከ ጫፍ ከሀገር ቤት እስከ ውጭ ድረስ ሁላችንም አብይ መሲሁ መጡልን ይያል በመንልበት ሰዓት ላይ እኚህ በደቡብ ኢትዮጵያ በሚገኙ ዩኒቨርሲቲዎች ባንደኛው የሚያስተምሩት ይህ ሰው የዛሬ 7 ዓመት የተናገሩትን ባጭሩ እናስታውስ መነሻዬ አብይ የመንግስቱ መሪ ሆኖ እስከሚቆይበት ጊዜ ድረስ ሀገራችን ከድጡ ወደ ማጡ ትሄዳለች ነው መነሻዬ ዶክተር ያላልኩበት ምክንያት ትምርቱ ላይ ጥያቄ ስላለብኝ ማይክሮሊንክ lead star in connection to so and so አይገባኝ ምን አስተማሪ ነኝ በሙያ እና ትንሽ በትክክል ገልጸዋል ብዬ የማስበው ኮሎኔል አብይ ብዬ ብጠራ ነው በተግባር አሳይቷልና በህዝብ ተወካዮች ፊት ዝቶ ገሏል በግልጽ ስዳማን በወከሉት ተወካዮች ሌሎች ወገኖቻችንን ኢትዮጵያውያንን በወከሉ ተወካዮች ፊት ዝቶ ገሎ ችግኝ ይዞ በአስመራ መንገድ ላይ ፎቶ ተነስቶ አሳይቶናል ሬሳ ያየን that is the fact እኔ እንደ አሰምቶት እንዲ ጥጋ ጥግ ይዤ የሚሄድ ሰው አይደለሁም እድሜ እንኳን ብዙ አልሄደም 37 ነው በዚህ በ37ቱ ብዙ ነውር አለ ያየው ያደግኩት እሱን ካልኩ በኋላ በኃይል እንድነሳ አይደለም የሚፈልገው ችግር እንድደርስበት አይደለም የሚፈልገው በሰብአብነት ምንም ጥላቻ የለብኝም ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለበት ሀገር ማስተዳደር አልቻለም ይችላልው ካለ ችሎታ ካለና ችሎታ ካለው አልፈልገም ማለት ነው ማፍረስ ነው የፈለገው ማለት ነው ወደሚፈልገው ነው መውሰድ የፈለገው ማለት ወይ አልቻለም ይችላልው ካለ ደግሞ እሱ ወደሚፈልገው ነው እየወሰደ ያለው የሱ መንገድ አገርን ያፈርሳል ይህን ከተናገሩ በኋላ ሊታሰሩ ይችላሉ የሚል የብዙዎቻችን ስጋት ነበር ድምጻቸው ስለጠፋ ማለት ነው እነሆ ትናንት ዛራ ሚዲያ ላይ ቀርበው ደግሞ ይህን ተናግረዋል ለካ በህይወት አሉ አብቹ ጠቅላይ ሚኒስትር ነህ ብለው የሚጠሩ እንዳሉ አውቃለሁ አንተም ነኝ ትላል ለኔ ጠቅላይ እልቂትና ጠቅላይ ውድመት ዜጎችን ተፋታቸው ጠቅላይ እልቂትና ጠቅላይ ውድመት ነህ መደመርህ መቅሰፍት ነው ብልጽግና ጎስቁልና በመጽሐፍ ቅዱስ ውስጥ ወንጌልና ልዩ ወንጌል የሚባል አለ በተለምዶ ብልጽግና ወንጌል የሚባለው የሚታይ ከደሃው ሰብስቦ አምታቶ የሚታይ የሆነ ብልጭልጭ ይሰራል እሱን ነው እየሰራ የከረምከው ችግኝ ተከልኩ ትላለ ሰው እየነቀልክ መንገድ አሰፋው ትላለ ሰው እየነቀልክ ሰው ሞቶ ምንም አይሰማህም ድራማ ትሰራለ በሚሊየንስ እያስራብክ 8 ሰው ወጥ እየጨለፍክ ታሳያለ ይሄ ሁሉ ድክሙ ድራማና ተራ ማታለያ ነው ተው እንደዚህ አይነት ነገር አንተ በሚታረገው ሌላው ቀርቶ አብቹ ይሄ ስትናገር የምታወጣው የድምጽ ቅላጼ ውስጥ አሮ ተበሳጭተ ያለ ትግስተኛ የምትመስለው ድራማ ሁሉ ተራ ነውና ተው ዜጎችን ተፋታ በዚህ ምድር ላይ ባትጠየቅ ከፈጣሪ አካውንታቢሊቲ ልታመልጥ ስለማትችል ማለት ይሄ ተናጋሪው ከተወሰነ ጊዜ በኋላ ካፈር የሚቀላቀል ነው አንድ ቀን ይጠየቃሉ